የሶስትን የስድስትን የዘጠኝን የቀመር ቁልፍነት ካወቅ ያጽናፈ ዓለም ቁልፉ ይኖርሃል ይላል። ይሄኛው ሀርትስ ብንሰማ ህመምና ጭንቀትን ያስወግዳል። ይሄኛው ሀርትስ ህብረ ሕዋሳትንና የአካል ክፍሎችን ይፈውሳል። ይሄኛው ደግሞ ሲመታ ፍርሃትን ያስወግዳል። ይሄ ደግሞ ከፍተኛ ተመስጦ ያመጣል። የነካካው የለም። ማህሌቱም ማህሌት ነው። ግን የሆነ ነገር ብናስገባ እንደ ፒያኖ ምናምን ነገር ብናስገባ ትንሽ ቆይቶ የሚያስቀድስም ይጠፋል፣ ያሰለቻል። የኮከብ በገና እንዳለ ታውቃላችሁ? ሰማይ ላይ በገናን ከሂሳብ ጋራ ከሳይንስ ጋራ ከፈውስ ጋራ ከማዕድን ጋራ ነው በተወሰነ መልኩ አስተሳሰረ ማሳያችሁ። በገናን ከሂሳብ ጋራ በገናን ከሳይንስ ጋራ በገናን ከፈውስ ጋራ በገናን ከማዕድን ጋራ ነው በተወሰነ መልኩ አስተሳሰረ ማሳያችሁ። የተወሰኑ ስላይዶች ናቸው። ሁሌ የምንሰማቸው እንዳሉ ሆኖ ደግሞ ከፍ ወዳለው ነገር መሄድ ይገባልና አንድ ነገር ጨመር ብናደርግ የሚል ሐሳብ በያዘ መልኩ ነው ማቀርብላችሁ። የመጀመሪያ ማቀርብላችሁ በገናና ሂሳብ የሚል ጉዳይ ነው። ሂሳብ ዓለም አቀፍ ቋንቋ ነው። ዜማም ዓለም አቀፍ ቋንቋ ነው። ስለዚህ በገና ራሱ ቀመር ነው። ቀመሩን ደግሞ ትንሽ ፈታ አድርጎ ማየት ያስፈልጋል። ምክንያቱም ዳዊት 10 አውታር ባለው በበገና አመሰግናለሁ ብሎ ቁጥር ከጠቀሰ ከቁጥር ጋር የተያያዘ ታላቅ ቀመርም ስላለው ነው። እንግዲህ በፊደላት ዓለም ወይም በአቅመራት ጉዳይ ስንነጋገር 3 ሀገራት ይጠቀሳሉ። በተለይ ወደ 7000 በላይ ቋንቋዎች አሉ። ከዛ መካከል ፊደል የቀረጹ ሀገራት በጣም ጥቂቶች ናቸው። ፊደላቸው ውስጥ ደግሞ ምስጢራዊ ቀመር የተዋሃዳቸው የዕብራይስጥ ፊደል የጽር ወይም የግሪክ ፊደልና የግዕዝ ፊደል ናቸው። ገማትሪያ ይባላሉ። እያንዳንዱ ፊደላት በውስጣቸው እንደ ነፍስ ቁጥር ተዋህዷቸዋል። እኔ ወደ 400 በላይ የዚህ ትምህርት ተማሪዎች አሉኝ በመላው ዓለም። ይሄ ትምህርት በጣም ከጂኦሜትሪ ጋር የተያያዘ ነው። እያንዳንዱ ፊደል በውስጡ ቁጥር አለው። ቁጥሩ ደግሞ የሚገልጸው ታላቅ ምስጢር አለው እና በተለይ የዕብራይስጥ ነገር ስታዩ ወይም የግሪክ ነገር ስታዩ ወይም የግዕዝ ነገር ስታዩ ዝም ብላችሁ ንባቡን ብቻ ሳይሆን በውስጡ ያለው ቁጥር የሚገልጥላችሁንም ነገር ስትፈቱ ነው ምስጢሩ የምትረዱትና በገና በዕብራይስጥ ኔቤል ወይም ኪኖር የሚል ነገር አለው። በእኛ ደግሞ በገና የሚል ቃል ተሰጥቶታል እና ኔቤልም ኪኖርም በገናም የራሱ የሆነ ቀመራዊ ነገር ስላለው ነው ያንን በተወሰነ መልኩ ማሳያችሁ። እንግዲህ የተለያዩ የበገና አይነቶች አሉ በእስራኤል። ይሄም የምታዩት እዛው ኢየሩሳሌም ያለ ነው። ይሄም በተመሳሳይ መልኩና ኔቤልም ወይም ኪኖር ወይም በገና ቀመሩ ቢሄድ ቢሰላ ከ10 አያልፍም። ይሄንን በተወሰነ መልኩ ላሳያችሁ። ለምሳሌ ይሄ ነ ነው፣ በዕብራይስጥ ነ ፊደል ነው። ይሄ ደግሞ ቤት ወይም በነው፣ ይሄ ላሜድ ነው፣ 30 ነው። አንድ ላይ ሲደምሩ ስንት ይሰጣል? በገና 82 የሚል ቀመር ይሰጣል እና 82ን እንደገና ፕላስ ስታደርጉት ስንት ይሰጣል? 10 ይሰጣል። ስለዚህ በዕብራይስጥ ወይም በዕብራይስጥ ጌማትሪያ ወይም ቀመረ ፊደል የኔቤል ኮዱ ስንት ነው ማለት ነው? 10 ነው። በእኛ ይሄ ሰርክል ትልቅ ሰርክል ነው። እያንዳንዱ ፊደል እስከ ፐ ድረስ ቀመር አለው። እዚህ ጋር 10 ይደርሳል። 20 30 40 50 60 70 እያለ እስከ 800 ይሄዳል። ስለዚህ በቀመሩ እዚህ ጋር ስንት ነው? 2 ነው። ገ ደግሞ ጋሜል ነው፣ 3 ነው። ና ደግሞ እዚህ ጋር ይደርሳል 50 ነው። ሲደመር ስንት ይሆናል? 55 ይሆናል። አሁንም ወደ 1 ስትለውጡት ስንት ይሰጣል? 10 ይሰጣል ማለት ነው። ስለዚህ የዕብራይስጡም ኔቤል የኛም በገና ቀመሩ ስንት ነው? 10 የሚል ታላቅ ቀመር አለው። ስለዚህ ዳዊትም በሁለት መልኩ ጠቅሶታል። አንደኛው 10 አውታር ባለው በበገና ዘምሩለት ይላል። 10 አውታር ባለው በገና ይላል። ስለዚህ 10 የሚለው እናያለን። ሁለተኛ ደግሞ ትንሽ ለየት ያለ አውታር ያለው በገና እናያለን። ይሄኛው አንደኛ ዜና መዋዕል 15 ከ20 እስከ 21 ላይ 8 አውታር ባለው በገና ይዘምሩ ነበር ይላል። ይሄኛው የ8ቱ አውታር ዝማሬ ትንሽ ከተለመደው ዝማሬ ወጣ ያለና በምስጢር የተመላ ነበር። ላይ ስታዩት በመሰንቆ ምስጢር ነገር ይላል። ተመልከቱ፣ ምስጢር ነገር ያዜሙ ነበር ይላል። ስማቸውን ይጠቅሳል። ከዛ በኋላ እንደገና ስማቸውን ከጠቀሰ በኋላ 8 አውታር ባለው በገና ይዘምሩ ነበር ይላል። ስለዚህ 10 አውታር ያለው የማመስገኛ አለ። ሁለተኛው ስንት ነው?
8 ስለዚህ 10 እና 8 በጣም የተሳሰሩ የተዋሃዱ የማመስገኛ መሳሪያዎች ናቸው። አውታሩ የሚሰጠውን የራሱን ንዝረት በኋላ በተወሰነ መልኩ ነግራቸዋለሁ። በእኛ ትምህርት 10ኛው ፊደል የ ነው። 10ኛው ፊደል ምንድነው? የ ነው። እዚህ ላይ በደንብ አድርጋችሁ ብትመለከቱት አ 1 በ2 ገ 3 ደ 4 ታ 5 ወ 6 ዘ 7 ሐ 8 ጠ 9 የ 10 ስለዚህ የን ስትመለከቱ እጅ ነው። ስንት ነው? እጅ ነው። የተዘረጋ እጅ ነው እንደምታዩት። ስለዚህ እጅ ደግሞ ሲዘረጋ ስንት ጣቶች አሉት? አረ ነገሩን ያዟችሁ 10 ጣቶች አሉ። ስለዚህ ቅርጸ ፊደሉ እጅ ነው፣ ቀመረ ፊደሉም ጣት ነው። ከላይ ስትደርሱ ደግሞ መዳፍ ናት። ከእንደዚህ የተገለበጠች ናት፣ 20 ናት። ምክንያቱም 20 ጣቶች ነው ያሉን፣ ሁለት እግር 5 5 5 5። ስለዚህ 10 አውታር ባለው በበገና አመሰግንሃለሁና በገና የምትደረድሩት በምናችሁ ታግዛችሁ ነው? በየ ወይም በእጃችሁ ታግዛችሁ ነው። ስለዚህ 10 አውታር 8 አውታርን በደንብ አድርገን ቀመሩን ለሁለት ብንከፍለውና ወደ ምስጢራዊ ትምህርት ትንሽ ሻገር ብንል ተያያዥ ነገር ነው። ለምሳሌ ከአዳም ከመጀመሪያው ሰው ጀምሮ እስከ ኖህ ድረስ ስንት አባቶች አሉ? 10 አባቶች አሉ። 10ኛው ኖህ ነው። አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜህ። 10ኛው ምንድነው? ኖህ ነው። በደንብ አድርጋችሁ አስተውሉ። አሁን ስንት አውታር አለ አይተናል? 10 አውታርና 8 አውታር አይተናል። ስለዚህ 10ኛው ትውልድ ኖህ ነው። ኖህ ደግሞ ከ8 ቀመር ጋር የተያዘ ነው። ምክንያቱም በመርከቡ ውስጥ ስንት ሰዎች አድርጎ ተርፏል? 8። ተመልከቱ፣ በደንብ አድርጋችሁ አስተውሉ። 10ኛው ትውልድ ኖህ ነው። እግዚአብሔር 10 ሲል እጁን ይዘረጋል ነው በትምህርቱ። ዮድ የማናዊ እጁን ይዘረጋና ኖህን መርከብ ውስጥ ይከተዋል። መርከብ ውስጥ ሲከተው ስንት ሆነው ይተርፋሉ? 8 ሆነው ይተርፋሉ ማለት ነው። ስለዚህ እንደ 10 አውታር እንደ 8 አውታር አድርጋችሁ ማየት ትችላላችሁ። ከዛ በኋላ እንደገና ከኖህ በኋላ 10 ስትጨምሩ 20ኛው ማን ይመጣል? አብርሃም ይመጣል ማለት ነው። አብርሃም ጋር ሲደርስም ደግሞ እንደገና ደግሞ 8 ነገር ያስገባለታል። ምንድነው ያስገባለት? ለምሳሌ አብርሃም የወለዳቸው ልጆች ስንት ናቸው? 8 ልጆች ናቸው የወለዳቸው። እንደገና ደግሞ ግዝረትን በስንተኛው ቀን ሰጥቶታል? በ8ኛው ቀን ሰጥቶታል ማለት ነው። ስለዚህ 10 እና 8 በጣም በቅዱስ መጽሐፍ ላይ ሰፊ ትርጓሜ ያላቸው ናቸው። በተጨማሪ ደግሞ ስትመለከቱት ዳዊት የበገናው አባት ዳዊት ስንተኛ ልጅ ነው? 8ኛ ልጅ ነው። 8ኛ ልጅ ነው። 8 በጣም ሰፊ ትርጉም አለውና 10 8 10 8 አውታር በእነዚህ ውስጥ ሁሉ የሚመላለስ ጉዳይ ነው። እንደገና ሙሴን ስትመለከቱ አሁንም ጽላት ይሰጠዋል በእጁ ጽፎ ማለት ነው። በአጻባ እግዚአብሔር ይላል። ግን ውስጡ ላይ ስንት ቃላት አሉ? ነገሩኝ፣ ስንት ቃላት አሉ? 10 አሉ ማለት ነው። ስለዚህ እጃችንን ስንዘረጋ ሁላችንም 2 እጆች አሉን፣ 2 መዳፍ አለን። ስንት ጣቶች ላይ ያሉ? 10 ጣቶች አሉ ማለት ነው። የሲና ሕግ ጣት ላይ ታትሟል የሚሉት ሊቃውንት ለዚህ ነው። ይሄ እንደ ፍቅረ እግዚአብሔር፣ ይሄኛው እጅ እንደ ፍቅረ ቢጽ ይሆንና አሁን በገናው ላይ እንዳሉት ዳርና ዳር እንደምትመስሉት አውታር ማለት ነው። መዳፎቹ እንደ ጽላት ታይተው ጣቶቻችን እንደምን ይቃሉ? እንዳስሩ ቃላት ማለት ነው። ስለዚህ የሙሴ ሕግ ጣት ላይ የክርስቶስ ሕግ ልብ ላይ ተቀርጿል ይባላል በሊቃውንት ትምህርት። ስለዚህ ይሄ ነው የማመስገኛ ነገሮችን በደንብ አድርገን ማወቅ መረዳት ያስፈልጋል። አሁን 8 አውታር ባለው ምስጢራዊ ነገር ያመሰግኑ ነበር ይላል። 8ም ስትመለከቱት ትንሽ ለየት ያለ ቁጥር ነው። ቀመር 8 ለምሳሌ ስንት ዕለታት አሉ? 7 ዕለታት አሉ። በደንብ እናስተውል። የበገና ዝማሬ ከዚህ ዓለም አልፎ ወደዛኛው ዓለምም የሚሸጋገር ነው። ምክንያቱም መላእክት በበገና ሲያመሰግኑ ባለ ራእዩ ዮሐንስ ጽፎልናል በወዲያኛው ዓለም። ስለዚህ አሁን ምንድነው 7 ዕለታት እግዚአብሔር ፈጥሯል ከእሁድ ጀምሮ እስከ ቅዳሜ። ስለዚህ ቅዳሜ 7 ብለን ሰንበት ብለን 8 ማለት ሲገባን እንደገና እሁድ 1 እንላለን። ለምንድን ነው የሚያመለክተው? 8 ከዚህ ዓለም ውጪ ያለውን ዘላለማዊ ሕይወትን ስለምትወክል ነው። በደንብ እያስተዋላችሁ ነው። ከዚህ ዓለም ውጪ ያለው 8ኛው ሺህ ሲባል ሰምታችሁ ታውቃላችሁ። 8ኛው ሺህ ሲባል ብዙ በቀመሩ ትምህርት ውስጥ እንትን ያላሉ ሽብሩን ብቻ ነው የሚያዩት። ግን በእኛ ትምህርት 8ኛው ሺህ ማለት ይህ ዓለም አልፎ የሚቀጥለው ሕይወትን ይወክላል። ስለዚህ 8ኛው ሺህ ይባላልና 8 ትንሽ ለየት ያለ ቀመር ነው።
8 ከዚህ ዓለም ውጪ የወጣ ነው። ደግሞ ከፈለጋችሁ ከአዳም ጀምሮ ልክ 8ኛው ትውልድ ጋር ስትደርሱ ማንን ታገኙታላችሁ? ማቱሳላን። 7ኛው ሄኖክ ነው። 7 ፍጹም ስለሆነ 7ኛውን ትውልድ ሄኖክን ከዓይነ ሞት ይሰውረዋል። 8ኛው ላይ ሲደርስ ግን 8 የህይወት ቀመር ስለሆነ ማቱሳላ ብቻ በብቸኝነት 969 ዓመት ሰጥቶታል። ስርዓት ያለው ነው ያ ዓለም እና ያ ዓለም በስርዓት የሚጓዝ እንጂ ዝብርቅርቅ አይደለም ማለት ነው። ስደምሩት አሁንም ሰነጥቁት 24 ይመጣል። 24 ደግሞ የ888ቶች ውጤት ነው። ትንሽ ለየት ያለ ነገር ነውና እንድታስቡት ማለት ነው። 10 ለምሳሌ 10 ህዋሳት አለው። ለምሳሌ 22 የእግዚአብሔር ስሞች አሌፋት አሉ። 10 ደግሞ ህዋሳት አሉን። 10ሩ ማለት ህዋሳት 5ቱ አፋዊ፣ 5ቱ ሳጣዊ 10 ደረጃዎች አሉ። የብቃት ደረጃዎች 10 ስቴፕስ ከጽማዌ እስከ ከዊነ እሳት እስከ መሆን። ስለዚህ እያንዳንዱ አውታር ሲነዝር ሲመታ እነዚህን የብቃት ደረጃዎችን ከመውጣት ከመውረድ ጋር እንዳይቆም መሰላል አድርጋችሁ ማሰብ መረዳት ያስፈልጋል። 8ቱ አውታር ግን ከዚህ ዓለም ውጪ ያለው በአርያም የሚደረገውን ምስጋና የሚወክል ነው። ሁለተኛው የምናየው በገናና ፈውሱ ነው። በገናና ፈውሱ እንዴት ይታያል የሚለውን በአጭሩ እስቲ እንመልከት። እዚህ ጋር ትልቅ የቅዱስ መጽሐፍ ጥቅስ አለ። ከእግዚአብሔር ዘንድ ክፉ መንፈስ በሳኦል ላይ በሆነ ጊዜ ዳዊት በገና ይዞ በእጁ ይመታ ነበር። በምኑ እጅ ስንት ጣቶች አሉት? 10። ሳኦልንም ዮድ ማለት ነው። ሳኦልንም ደስ ያሰኘው ያሳርፈው ነበር። እዚህ ጋር ምን ይላል ንገሩኝ እስቲ? ደስታ። ይሄን በደንብ እወቁት። ቀጥሎ ምን? እረፍት። ዝም ብላችሁኛ ፈውስ አይደለም። አንድ ደስታ ይሰጣል፣ ሁለተኛ እረፍት ይሰጣል። ይሄ ከሰውነት ስርዓት ጋር የተያዘ ነው። ከዛ በኋላ ደግሞ ሶስተኛ ክፉ መንፈስም ከእርሱ ይርቅ ነበረ። ኢቪል ስፒሪቶችን ዲመንስን አጋንንትን ማውጣት ይችላል ማለት ነው። 3 ደረጃዎች አሉት በገና በጥቅም ደረጃ። ቅዱስ ቅላጼ የሚባሉ ነገሮች አሉ። በነጮቹ ሶልፌጆ ፍሪኩዌንሲ ይባላሉ። ከ174 ሄርትዝ እስከ 963 ሄርትዝ ያሉ ናቸው። እዚህ ጋር በጣም ወሳኝ ነገር ነው የምነግራችሁ። ለምሳሌ የድምፅ ኃይል በቤተ ክርስቲያናችን ወይም በኢትዮጵያ ሊቃውንት በ3 መልኩ ነው የሚታየው። አተርጋዎን፣ አትሪኮን፣ ቦርፎሪኮን የምንላቸው የድምፅ ንዝረት አይነቶች አሉ። እንደ በገና ካሉት የሚወጡ ከሰውም የሚወጡ። ስለዚህ እያንዳንዱ ነገር ኃይል ነው። ኃይል ደግሞ ምን አለው? ይንቀሳቀሳል፣ ዝውተራ አለው። ያ ደግሞ በምን ይለካል? በሄርትዝ ይለካል። ድግግሞሹ ፍሪኩዌንሲ ይባላል። እና አንድ ነገር ሲመታ የሚሰጠው ድምፅ ተጽዕኖ አለው። አዎንታዊና አሉታዊ ተጽዕኖ አለው። ለምሳሌ ልክ እንደ ዳዊት አይነት ሳኦልን እዚህ ጋር ተመልከቱ። የሚያሳርፍ ደስ የሚያሰኝና መናፍስትን የሚያባርሩ በአይምሮዊ አካላዊና መንፈሳዊ ጤንነት ላይ ተጽዕኖ ያላቸው ሄርትዞች እነዚህ ናቸው። አሁን ያለው ሳይንስ ግን ይሄን ለውጦታል። ትንሽ ዲስትራክሽን አለው። ለምሳሌ ሙዚቃ ትሰማላችሁ፣ ሰምታችሁ ከሰማችሁ ማለት ነው ይቅርታ ሰሙና ከሳምንት በኋላ ልሰለቹ ትችላላችሁ። ለምንድን ነው መሰለቹ ሲባል ፍሪኩዌንሲውን ቀይረውታል፣ ማለትም ሄርትዙን ቀይረውታል። 440 ስታንዳርድ ሆኗል። የጥንት ግን ከዚህ እንትን የወጡ ናቸው። ከዚህ ልኬት ለምሳሌ የሶልፌጆ ፍሪኩዌንሲ እነ ሳኦል ይፈወሱበት ደስ ይሰኙበትና ያርፉበት የነበረው የዜማ ስታንዳርድ ነው። ለምሳሌ ግሪጎሪ አንደኛ ይሄንን አዘጋጅቶታል። አሁን ቅርብ ሳይሆን ያሬድ በተነሱበት ዘመን አካባቢ ትንሽ አለፍ እንዳለ ማለት ነው። እና ለዮሐንስ መጥምቅ የቀረበ ውዳሴ አለና ይሄ ውዳሴ በዚህ አይነት የቀረበ ነው። ዩቲ ሬ እዚህ ጋር ሚ ያለ ፋ ሶ ላ እነዚህ እንግዲህ በኋላ በዚህ ተለውጠዋል። እነዚህ ታውቁታላችሁ። በዚህ ቅዱስ ያሬድ ዜማ ትምህርት ቤት ውስጥ ያላችሁ ዶ ሬ ሚ ፋ ሶ ላ ይሄ ዶሚኒኮ ጌታ ማለት ነው። ለዮሐንስ መጥምቅ ነው የቀረበው ዜማ እና ይሄ ነገር በኋላ ሲተዋወቅ እነዚህ ነገሮች አሉ። እስቲ እንለፋቸው። ይሄም ቀመረ ፊደል ተጠቅሞ ነው ከጠፋ በኋላ ልኬቱን ያወቀውና ቀመርን ማወቅ የጠፉ ልኬቶችን ልታውቁ ትችላላችሁ። እነ ዳዊት ሳኦልን እንዴት ፈወሰው በምን አይነት ልኬት ነው ስትሉ ቀመር መጠቀም ግድ ይላቸዋል ነው። አለበለዚያ አክሰስ ማድረግ አትችሉም። እና በኋላ ይሄ ሄደ እና ጥቅሙም እዚህ አካባቢ ላይ ታትሞ ወጣ። ሲታተም ደግሞ እዚህ ጋር አንድ ጉዳይ መጣ ማለት ነው። የድምፅ ዝውተራ በጤና ላይ ከባድ መዘዝ አለው። አንዳንዱ ይፈውሳል፣
አንዳንዱ በሽተኛ ያደርጋቸዋል። አንዳንዱ ዳዊት ሲደረድር ሳኦልን ደስ እንደሚያሰኘው ደስ ያሰኛቸዋል። አንዳንዱ ድምፅ ደግሞ በጣም ያሳዝናቸዋል። አንዳንዱ ስሜታዊ ያደርጋቸዋል። አንዳንዱ ደግሞ እንድትረጋጉ ያደርጋል። ፍሪኩዌንሲው ሃይ ፒቹ ሎ ፒቹም ቢሆን ግን በውስጡ ያለው ዋናው የድምፅ ኃይሉ ግን በጣም ወሳኝ ነው። ለምሳሌ አሸዋ አካባቢ ይሄን ይከፍቱለታል፣ ይሄን ሄርትዝ እና ተመልከቱ፣ የሚሰራው ጂኦሜትሪ ተመልከቱ እስቲ። ይሄ ማለት አንድን አሸዋ ቅርጽ ከሰጠ በዚህ መልኩ ድምፅ፣ እናንተም ቤታችሁ ሞክሩ፣ አሸዋ አድርጋችሁ መለካት ትችላላችሁ። እኔ ቤቴ ያለ እንደዚህ አይነት መለኪያዎች ሄርትዞች ስላሉኝ ሁሌ የማያቸው ነገሮች ናቸው እና የተለያየ ጂኦሜትሪካል ፓተርን ይሰጣል። ስለዚህ ውሃ ላይም ብትከፍቱና ሞለኪውላር ስትራክቸሩን መመልከት ብትችሉ በጣም አንዳንዱ በጣም አስፈሪ የሆነ ስትራክቸር ይሰጣል፣ አንዳንዱ ደግሞ በጣም የሚገርም ክሪስታል ይሰጣል። እኛም 70% ውሃ ስለሆነ ድምፁ ሲሰማ ደማችንን በዛ መልኩ ነው። አንዳንዴ ጤነኛ ወይም ዳዊት ለሳኦል ሲደረድር ደስ ያሰኘው ያሳርፈው እንደሆነ አንዳንዱ ያስደስታል፣ አንዳንዱ ያሳርፋል፣ አንዳንዱ ያበሳጫል፣ ያናድዳል ማለት ነው። ስለዚህ ይሄ በጣም ወሳኝ ነው። ለምሳሌ ይሄን ሄርትዝ ተመልከቱ። 174 ሄርትዝ እያንዳንዱን ወደ አንድ ዲጂት ብትለውጧቸው ከ3 ከ6 ከ9 አያልፉም ቀመራቸው። በጣም ይሄ ወሳኝ ነው። የኢትዮጵያ ፊደላት በሙሉ በ3 በ6 በ9 ምህዋር ውስጥ የሚመላለሱ ናቸው እና ኒኮላ ቴስላ የሚባል አንድ ትልቅ ብዙ ፓተንት ያለው ሳይንቲስት የ3ን የ6ን የ9ን የቀመር ቁልፍነት ካወቅ የአጽናፈ ዓለም ቁልፉ ይኖርሃል ይላል። ይሄኛው ሄርትዝ ብንሰማ ህመምና ጭንቀትን ያስወግዳል። ይሄኛው ሄርትዝ ህብረ ሕዋሳትንና የአካል ክፍሎችን ይፈውሳል። ይሄኛው ደግሞ ሲመታ ፍርሃትን ያስወግዳል። በአንጻሩ ደግሞ የሆነ ሌላ ሄርትዝ ብከፍትላችሁ ልባችሁ ሊሸበር ይችላል ማለት ነው። በጣም ወሳኝ ጉዳይ ነው። ይሄ ደግሞ ሄርትዙ አሉታዊነትን ያስወግዳል። ይሄ ደግሞ ዲኤንኤ ይጠግናል፣ አዎንታዊ ለውጥን ያመጣል። እነዚህ በሙሉ እኔ ቤት አሉ። አንዳንዴ ሰማቸዋለሁ ደስ ሲሉኝ ማለት ነው ስፈልጋቸው። እነዚህ ደግሞ ይሄ ሲሰማ ፍቅር ርህራሄ ያመጣል። ይሄኛው ደግሞ ውስጥ ያለውን ቶክሲክ የሆነ መርዝ ነገር ከገባ ያወጣል። በቀላሉ ለምሳሌ ውሃ ታመጡና ይሄን ለማየት አንድ ብርጭቆ ውሃ ታመጣላችሁ። ውሃ ትሞሉትና ለምሳሌ ሄርትዙ እንደዚህ መታችሁ ውሃ ውስጥ ስትከቱት ውሃው በጣም ተፈናጥሮ ይወጣል። በተመሳሳይ መልኩ ደማችንን እንደዛ ነው የሚያደርገው ውስጣችን ሲገባ ድምፁ። ይሄ ደግሞ ማስተዋልን ያነቃቃል፣ በተለይ በሕዋስ ደረጃ ኃይልን ያሳድጋል። ይሄ ደግሞ ከፍተኛ ተመስጦ ያመጣል። እኔ በእርግጠኛነት በገናውን ፍሪኩዌንሲውን ብንለይ ከዚያ አያልፍም፣ በዚህ ውስጥ ነው የሚመላለሰው እንጂ በፍጹም 440 ሄርትዝ ሊሆን አይሆንም። ሞደርኑ የሙዚቃ ወደዛ ነው ስታንዳርድ አድርጎ ነው የለወጠው። በዚህ ከፍተኛ ተቃውሞ አለ። ዛሬ በዓለም አቀፍ ውስጥ በጣም ጭቅጭቅ አለ። ምክንያቱም ፕሮፌሰሩ ጃፓን ላይ ለውሃ ነው የከፈተላቸው ሄርትዝ ሲከፍትላቸው አንዳንዱ ውሃ በጣም አስቀያሚ ክሪስታል ነው የሰጠው፣ አንዳንዱ ውሃ ደግሞ ቆንጆ ክሪስታል ሰጠና 440 ሄርትዝ ዲስትራክት የሚያደርግ ነው እና ትንሽ ሞለኪውላር ስትራክቸሩንም የማዛባትና ክሪስታሉን የማበላሸት። ይሄ ሲከፈት ግን ክሪስታሉ የማማር ሆኗል። ስለዚህ ዓለም አቀፍ አሁን እኔ እንደውም በገና ባይነካካላለሁ። እስካሁን የቤተ ክርስቲያን ዜማ የቆየው የነካካው የለም። ማህሌቱም ማህሌት ነው። ግን የሆነ ነገር ብናስገባ እንደ ፒያኖ ምናምን ነገር ብናስገባ ትንሽ ቆይቶ የሚያስቀድስም ይጠፋል፣ ያሰለቻል። ሄርትዙ እንድትሰላችሁ የሚያደርግ ነው። ይሄ ግን ለምሳሌ ማህሌት ከምሽቱ 1 ሰዓት ላይ እንቆማለን፣ ለምሳሌ ቤተ ክርስቲያን ማለት ነው። ሌሊቱን ሙሉ እየጮህን ነው የሚል እግዚአብሔር ያሳያችሁ። ግን አንደክምም። ለምን አንደክምም? ይሄን ታውቃላችሁ። ውሃማ አንጠጣ ማለት አሁን አንተ ስብሰባ ተሰብስበን ስንት ውሃ ጠጥታችኋል እዚህ ደክሟችሁ። ያ ግን አይደክምም። ምንድነው የሚወጣው? ቅላጼው በጣም ኃይል የሚሰጥ ነው፣ ዲኤንኤ የሚል። በአንጻሩ ደግሞ የሆነ ሙዚቃ 440 ብትሰሙ ሄርትዝ በቃ ስልችት። በሳምንት አንድ ክሊፕ፣ በሁለተኛው ሳምንት ሌላ ክሊፕ፣ ኦሪጂናሊቲውን ያጣል ማለት ነው። የጥንቶቹ ግን በጣም ልዩና ከተፈጥሮ ጋራ የተዋሃዱ የተሰናሰሉ ናቸው። በገናና ኮከብ እስቲ በሉ እና በገና ደርዳሪዎች ደግሞ አሁን ኮከብ ላይ ላወጣችሁ ነው። የኮከብ በገና እንዳለ ታውቃላችሁ? ሰማይ ላይ የኮከብ በገና አለ። ራሱ በገናው በሰማይ 88 ኮንስቴሌሽንስ አሉ። የምታውቁት ጉዳይ ነው። ብዙ ጊዜ እንነጋገራለን። ሊራ የሚባል ኮከብ አለ። ሊራ በገና ነው።
በገና ነው። በጥንቱም ግናሶር ወይም ነሻር ይባላል። እንደ ንስር ማለት ነው። በጣም ከፍታ ያለው ይሄ ነው። በሰማይ ላይ እንዲሆነው ይታያል። በገና ደርዳሪዎች እስቲ እናንተ ቀጠሮን ይዝና አንድ ቀን ቤት መታችሁ አሳያቸዋለሁ። ከዋክብቱን ራሱ ሊራን ማለት ነው ሰማይ ላይ እና በጣም የሚገርም በገና ነው እና ሊራ ይባላል። ሊሬ ይሉታል። በጣም ኔቡላም አለው ኮከብ የሚወለድበት ኤሪያ ነው። እንዲሆነው ይታያል። በሰማይ ላይ ይወጣል። በተለይ በነጭና ሰማያዊ ኮከቦች አሉት። እቺ ቬጋ አውታሯን መወጠሪያዋ ቦታ በጣም ደማቅ ናት። ቬጋ ትባላለች። በሰማይ ላይ እንዲሆነ ብዙ አይነት ቅርጾች አሉ። ሲወጡ እንደዚህ ሆኖ ነው የሚታየው እና ራሱ እግዚአብሔር አስቀምጦታል ላይ እና ብዙ አይነት ነገሮች አሉ እና ይሄ ማመስገኛ መሳሪያ እንደ ንስር ይታያል። ምክንያቱም ንስር ከፍ ያለ እንደሆነ ይሄም ምስጋናው የሚያደርግና ወደ ላይ ወደ አርያም የሚወጣ ስለሆነ አስቀምጦታል ራሱ ባለቤቱ ሰማይ ላይ እና ብታዩ ጥሩ ነው። በአይን ይታያል ባይዘው ይሄ በሰማይ ላይ ሲወጣ እና 88 ኮንስቴሌሽንስ አሉ። መንፈሳዊ ምስጢር አላቸው። ምክንያቱም ሰማያት የእግዚአብሔርን ክብር ይናገራሉ። አንዱ ምስጢር ግን የበገና ምስጢር ነው። ስለዚህ ኮከብ የምናይ ሰዎች ስለ በገና የምናውቀው ሊሬን አይተነው ነው። ሰማይ ላይ በገናው ራሱ ሲደረግ ይታያል። ቬጋ ብርታም እና በጣም ነው የምትደነቁት። ይሄ በአይን የሚታይ ነው። ደማቁ ቬጋ ማለት መወደስ አለበት ማለት ነው። ራሱ ትርጉሙ እኮ ነው የኮከቡ ስም መወደስ አለበት ይላል። አንደኛው ደግሞ ሱላፋት የሚል ኮከብ ውስጡ አለ። ከፍታ ወይም ማዕረግ የሚል ትርጉም አለው። ስለዚህ እያንዳንዱ ስታርስ ብዙ ምስጢር አለው። አንዱ የበገና ምስጢር ነው። ስለዚህ ምናልባት የመርሃ ግብሩ አዘጋጆች የተወሰናችሁ ይሄ የሚታይበት ጊዜ ተቀጣጥረን በገናውን በአየር ላይ እናየዋለን፣ ህዋው ላይ ማለት ነው። ይሄ ማወቅ ያለብን ይሄ ማለት ነው። እንደዚህ ነው። እሺ በገናና ሳይንስ ትፈልጋላችሁ ወይስ እናቆም? እሺ በገናና ሳይንስ ይሄ በጣም ትልቅ ሳይንስ ነው። በጣም በገና ደርዳሪዎች ይሄን ነገር ሳደረድሩት እንደማትቀሩ እምነት አለኝ። ምንድነው እግዚአብሔር ወልድ በመጣ ጊዜ ከሰማየ ሰማያት ለካሳ እንበለ ዘርአ ብእሲ እንደ ንብና እንደ ዓሣ። ሁሌ ስትሰሙት ምንድነው ይሄ ነገር? ምንድነው ንብ? ምንድነው ዓሣ ብትሉ እጅግ የረቀቀ ሳይንስ ነው። የሚገርማችሁ በጣም የረቀቀ ሳይንስ ነው። ለምሳሌ ህዝባውያኑም በፍቅር መግለጫ እንትን ሲሉ እንደ ዓሣ በጥላ እንደ ንብ በድምጥ እኔ አንቺን አርግዤ ተይዣለሁ ምጥ ይላል። ፍቅሩ የጸናበት ይመስላል። የጸናበት አፍቃሪ ነው። ኦኬ እዚህ ጋር ምንድነው ጽንስ እንበለ ሩካቤ ከመንህም ዘእም ቃል ንባብ እንደ ንብ ያለ ሩካቤ ያለ ነው ያለ አይደለም ያለ ሩካቤ ወይም ሩካቤ ሳይኖር ከቃል ድምጽ የተገኘ ጽንስ ብላችሁ ስትሄዱ እዚህ ላይ ሳይንስ ላይ ትገባላችሁ። ይሄ በጣም በባዮሎጂ ትልቁ ሳይንስ ነው። ሰዎች በዚህ ከፍተኛ ሽልማት አግኝተውበታል። ፓርቴኖ ጄኔሲስ ይባላል የሳይንስ። ፓርቴኖ ማለት ጄኔሲስ ልደት ማለት ነው አይደል? ጄኔሲስ ልደት በእንግሊዘኛ ዘፍጥረት የምንለው ጄኔሲስ ነው የምንለው። ፓርቴኖ ማለት ድንግልና ማለት ነው። ጄኔሲስ ማለት ፍጥረት። ስለዚህ ቨርጅን በርዝ ወይም ከድንግል የሚወለድ ልደት ይባላል። ይሄ ፍቺው ዘር ሳይኖር እንበለ ዘር ያለ ወንዴ ዘር የሚፈጠር ጽንስን ያሳያል። ፓርቴኖ ጄኔሲስ ይባላል በባዮሎጂ ትምህርት። እዚህ ላይ ለምሳሌ አንደኛው በንብ ላይ የሚከሰት ነው። ተመልከቱ። ፓርቴኖጄኔሲስ ወይም ዘር አልባ እርባታ ያለማ እንቁላል አንፈርቲላይዝድ ኤግ ወደ ወንድ ድሮን ንብ በመለወጥ በንቦች የሚታይ የመራቢያ አይነት ነው። ይህ ዘር አልባ የሆነ የመራቢያ መንገድ በተፈጥሮ ይከሰታል። በዚህ መልኩ ይገለጣል። በጣም ይገርማል። ትልቅ ሳይንስ ነው። ግን በዚህ ጽንስ ንቦች ይራባሉ። ፓርቴኖጄኔሲስ። ሌላው ደግሞ በአሳ አንበሪዎች የተለመደ ነው ዘር አልባ ጽንስ። ለምሳሌ ሃመርሄድ፣ ብላክ ቲፕ፣ ዋይት ስፖትድ ባምቡ እነዚህ የሻርክ ዝርያዎች ምንም ሳይገናኙ ጸንሰው ይገኛሉ። አንዳንዴ ሴቶቹ ለብቻቸው ይገርማል። ይሄም በዚህ አንጻር የሚታይ ነው። እጅግ የሚገርም ነው ፓርቴኖጄኔሲስ። ይህን ሳይንስ ዓለም ያወቀው መቼ መሰላችሁ? አሁን ነው። በስንት በ17 እስከ 1793 ከ1811 እስከ 1906 ጆን ዲዞርዞን እና ቻርልስ ቦኔቴ ይሄን አውቀዋል ተብለው ትልቅ ሽልማት ተሸልመው ዛሬ ሳይንስ መዝግቧቸዋል። በገና ደርዳሪዎች ይሄን ቢሰሙ ይበሳቸው ነበር። እነሱ ቀድመዋቸዋል ማለት ነው። እና አባ ጊዮርጊስ በጣም ይገርም እኮ ነው። እግዚአብሔር ልጅ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንደ ዓሣ። በገናና ማዕድን አንድ ነገር ኃይል መጨመር ትችላለህ። ለምሳሌ ኃይልን መጨመር ምንድነው? ባለው ላይ ከፍ ማረግ ድምጹን ስትጨምረው ከፍ እንደሚል በገናን ደግሞ ከፍተኛ ኤነርጂ እንዲያገኝ የሚያደርጉት ደግሞ የሊቃውንት ዕውቀት አለ። ትንሽ እሱን ሼር አድርጋችሁ። እነዚህ በጣም ትልቅ ጉዳዮች ናቸው።
መራሁተ እብን ይባላል። እብነ ሐሪክ፣ ህልቀተ ንጉስ፣ ማኅተመ እስክንድር፣ መራሁተ ገነት የሚባሉ 1 2 3 4 5 ግን የአንድ ስሞች ናቸው። ግን አንዳንዴ የተለያየ ነገር አላቸው። እነዚህ የከበሩ ክሪስታልስ ለምሳሌ አውታሩን እንትን ትሉታላችሁ አይደል? በደንብ ድምጽ እንዲያወጣ ተወጥሩታላችሁ። በተመሳሳይ መልኩ እንጨቶቹንም ታስተካክላላችሁ። የበለጠ ደግሞ ቶኑ ከፍ እንዲል ደግሞ የምታረጉት እንደሆነ በተለይ በዜማ መሳሪያዎች ላይ ማዕድናት አንዳንዴ ይገባሉ። እነዚህ ማዕድናት ከፍተኛ ኤነርጂ ያላቸው ናቸው። ለምሳሌ ይሄ ሊቃውንቱ ጽሑፍ ነው። ከበረሃ ባለ ቦታ ክረምት ውሃ ውስጥ ይዞ ከሚደርቅ ወንዝ ውስጥ ፈልገው ያገኙታል። ይሄንን ማዕድን ቅርጹ ይሄን ይመስላል። የሰው ጭንቅላት የሚመስል ነው። ክቡር ድንጋይ ነው። በጣም የከበረ ክሪስታል ነው። አረንጓዴ ነው። ውስጡ ሲወቀር ቀይ ቀለም አይነት ይመስላል። ማታ ማታ ግን እንትን ሲሉት ላይት ያወጣል። በወግል መማል ብልጭ እንደ ዲኮሬሽን አይነት ላይት ነው የሚያወጣው። ከፍተኛ ማዕድን ነው። ስዕለ ብርሃን ዘንስር ይባላል። አብዛኛው በገና የጥንቶቹ ላይ ንስር ነገር አይታችሁ ከሆነ አላቅም ነሻር የሚሉት ለዛ ነው በገናውን። እና ስዕለ ብርሃን ዘንስር አለበትና ሲቀርጹት መቀረጽ ይችላል በዚህ ደረጃ ይሄን ድንጋይ ማለት ነው። ለምሳሌ አንድ ታሪክ እዚህ ላይ ያነበብኩት አስቄጥስ ላይ አባ እንጦንስ አርፈው በኋላ አባ መቃርስ ሲተኩ መልአክ ራሱ ልክ ህቡ መነኮስ መስሎ መጥቶ ይሄን ድንጋይ እንዳሳያቸው ይታወቃልና በጣም ኃይለኛ ነው። እንደ ንስር አድርገው ይቀርጹታል። ሲቀርጹት ለምሳሌ ነጋሪት ጋር አብረው ይቀርጹታል። መለከቱ ላይ እንዚራ እርጋኖን በገና ውስጥ አድርገው ሲቀርጹት በጣም ድምፁ ከፍተኛ ነው እዚህ ጋር እና ከሩቅ ድረስ ሊሰማ ይችላል። ድምፁም የሚያርድ ይላል፣ የሚያስፈራ ግርማ ያለው ይሆናል ይላል። ይሄ ማለት ይሄንን የጻፈ ነው ስለ እስክንድር በዚህ እንዴት አድርጎ ጎግና ማጎግን እንዳሰራቸው የሚገልጽ የብራና መጽሐፋችን ነው። ኦኬ ምን ይላል? ንጉሥ እስክንድር ይህንን አድርጎ ይሄ ማዕድን አድርጎ ጎግና ማጎግ ወይም ሰበዳት የሚባሉ አስፈሪ ፍጡራንን ለማባረር ወደ ምድር መጥተው ጥፋት እንዳያደርሱ በዚህ ድንጋይ ድምፅ እንዲሸሹ በዚህ እንደዘጋባቸው ሊቃውንት ጽፈዋል። እና ምንድነው ያደረገው? በገናው ላይ ነጋሪቱ ላይ መለከቱ ጋር ይሄን ማዕድን ጨምሮ ቆልፎታል ነውና ድምፁ ሲወጣ በጣም ስለሚያስደነግጥ እነዚህ ካለ ፍጥረት ሲሸሹ ይኖራሉ ነው። መጨረሻ ላይ ያው የሚወጡበት ጊዜ እንዳለ ይነገራል። በዚህ መልኩ ስለዋቸዋል። ብራናው ላይ ነው ያገኘሁት እንዳለ አስፈሪ ፍጡራት ናቸው። ግን ተመልከቱ እዚህ ላይ ምን አድርጓቸዋል ማለት ነው። እነዚህ ማዕድናት አድርጎ ዘአጽሮም ዘግቶባቸዋል በቁልፍ ነው። ይሄም እንደዚህ አድርጎ ነው ይሰራልና በራሳቸው ጊዜ መጮህ የሚችሉ ናቸው። ይሄ ነገር ለምሳሌ እናንተ እየገረፋችሁት ነው የሚጮኸው። ያ ከሆነ ግን በራሱ ጊዜ ኃይል እየሰጠው ያለ ማቋረጥ ይጮሃል አይነት ነው። ስለዚህ በገናም በተለየ መልኩ ብታዩ በጣም ከፍ ያለ ነገር ነው። ለዚህ ነው ሲመታ ነፍሳችን ትንሽ ረፍት ደስታ የሚሰማት ትንሽ ሳይሆን በብዛት ተመስጦ እንደገና ደግሞ በሽታም የሚርቀው ማይሰለቸውም ለዚህ ነው። ስለዚህ ይሄ ነገር ትንሽ ከምናስበው ነገር በላይም ከፍ ያለ በምድር ብቻ ሳይሆን በሰማይም ደግሞ መላእክት ይዘውት የታዩት ትልቅ ነገር ስለሆነ ከምድር እስከ ሰማይ የተሰናሰለ ነው። ስለዚህ እያንዳንዱን አውታር ስትቃኙት ነፍሳችን 10 ሕዋሳታችን ይነቃል ማለት ነው። ሲል የሚወጣው ንዝረት እንግዲህ 5ቱን ብቻ ሳይሆን 10ሩንም ሕዋሳት አንቅቶ ወደ ከፍታ ልዕልና ውስጥ ሊወስድ ስለሚችል የተመስጦ የዜማ መሳሪያ ነው። ይሄን ነገር ለማሳደግ የምትጥሩት ጥረት በእጅጉ የሚበረታታና ታላቅ ኢትዮጵያ ካላት ሀብት መካከል አንዱ የበገና ሀብቷ ስለሆነ ይህንን ሀብቷን ደግሞ ለሚቀጥለው ትውልድ እንድታሻግሩ አደራ እላለሁ። ወስብሐት ለእግዚአብሔር። እግዚአብሔር ያክብርልን።